ሰላም የዳ ሚዲያ ተከታታዮች በሙሉ አሁን ያለነው 70 ደረጃ ነው። ለምን ተገኘን አትሉ? ተወዳዳሪዎቻችን ከኋላ ይገኛሉ። እንግዲህ ጨዋታውም እንግዲህ ምን ይመስላል የሚለውን ነገር እናስረዳለን። የመጀመሪያው ዙር ጨዋታ የሚሆነው ሁለት እግራቸው ይታሰርና ይሄን ደረጃ ይወጡታል። ከዛ ሁለቱ ሴቶች ወደ ቀጣይ ዙር ያልፋሉ። የመጀመሪያውን ውድድር የሚወዳደሩ 3 ሴቶች ሲሆኑ ነገር ይኖራል። ምን ታስቢያለሽ ስለ ውድድሩ? እንደማሸነፍ አልጠራጠርም። ዋው! ኧረ ኮንፊደንስ ይላል እዚህ ጋር ነው። እሺ ሁለተኛ ተወዳዳሪያችን የሆነችው ከሴቶች ሰጠታ ምን ታስቢያለሽ? ለምን እነዚህ ያቅቱ አሸንፋለሁ። ኧረ ሶስተኛ ተወዳዳሪያችን የሆነችው መስኪ ምን ታስቢያለሽ ስለ አሸናፊ አጥሩጦ እንጂ የሚያሳየው አያወራም። ኧረ በለው በቃ እዛው ላይ ከሶስቱ ሴቶች ውድድሩን ማሸነፍ ያቃተው አንድ ሴት ትወጣለች ከውድድሩ ማለት ነው። ከዛ ሁለቱ ሴቶች ወደ ቀጣይ ዙር ያልፋሉ። ያ ውድድሩ ማብቂያ እዚህ ጋር ሲሆን እዚህ ጋር ቀድሞ የደረሰ ሰው አሸናፊ ይሆናል። እዚህ ውስጥ ከሚገኙ 6 ተወዳዳሪዎች መጨረሻ ላይ የሚቀረው አንደኛ ሰው 10,000 ብር ተሸላሚ ይሆናል ይላል። እና ተመልካቾቻችን ይህን ውድድር ለማየት አልጓጓችሁም? እንግዲህ ቀጥታውን ወደ ውድድሩ ነው የምንሄደው። ለመጀመር 1 2 3 አረ ያልተጠበቀው ነው። አረ በሳት በጣም የሚገርም ነገር ነው። ማዘባም በጣም የሚገርም ነገር በንግግር ምናምን አዘናግተሽ በቃ ቀደምሻቸው አይደለ? አንቺ ግን አረ መጀመሪያ ግን የሰው ልጅ ሳይኮመት በንግግር እንደሆነ አንቺ እና ምን ተሰማሽ በማሸነፍሽ? በጣም ነው ደስ ያለኝ። ያው ባወራ አይደለም ምን ታስቢያለሽ ስለ ውድድሩ? አሸናፊ ብዙ ያወራ ውጤት ነው የሚያሳየው። አረ እንዴ ምን ተሰማሽ ስለሽኝ? ተሸንሻለሁ። ታስቢያለሽ ስለ ውድድሩ? ጀመር እነዚህ አክስ አይዞሽ ከምር አይዞሽ። የተሸነፈችው አይዞሽ እንግዲህ አጋጠመ። ምን ታስቢያለሽ? አሸናፊ አጥሩጦ እንጂ የሚያሳየው አያወራም። ምን ተሰማሽ ስለተሸነፈ? ቀደም እየፎከርሽ ነበር በወራድ በስራ ነው። ዘሬም ባይመጣ እሺ ያው እንዳሰብኩት አይደለም። ዳገቱ በጣም ነው የሚከብደው። ለአሸናፊዋ በጣም አድንቄያታለሁ። የመጀመሪያ ተወዳዳሪዎቻችን እንግዲህ ይሄን ይመስላሉ። ወደ ሁለተኛው ተወዳዳሪ እንሄዳለን። 3 ወንዶች ይሰለፋሉ። ከ3 ወንዶች ውድድሩን የተሸነፈ ሰው ሁለቱ ያልፋል፣ አንዱ ይወድቃል። እንግዲህ አምር ውድድሩን አሸንፋለሁ። እኔ አሁን በዚህ ሰዓት ያለንበት አቋም በጣም አሸንፋለሁ። ሁሉ አሸናፊ ነን። የማንቺ አናሳ በጣም ቀንደኛው ለዞም ስታይል እሺ ምን ሲጀመር አሸናፊ ሰው ያወራ ምን ይበቃ። አርሰናል ደጋፊ ነው። አሳያችኋለሁ። በቃ አርሰናልና ማንቺ እንግዲህ እየተፎካከሩ ይገኛል። እስኪ ውድድሩ ላይ የምናያቸዋለን። ወንድ ልጅ ያወራ በተግባር በራስ ስታይል አስታይል ወደ ውድድሩ እናልፋለን። 1 2 3 ተወዳዳሪዎች የሚሆኑት የመጀመሪያ አሸናፊያችን አህመድ ሆኗል። እንኳን ደስ አለ። ሁለተኛ አሸናፊያችን አዲሱ ናት። እንግዲህ ምን ተሰማሽ? እየሞከረ ነበር ግን አልተሳካላትም። ችግር አልተሳካም። አይ
ሁለተኛ ራውንድ እንግዲህ የሚሆነው ይሄንን ዳገት ወጥቶ ይሄንን ፊኛ ባፈነዳ ይሆናል። መጀመሪያው ዙር ውድድርን ተመልክተን መተናል። ሁለት ልጆችን ጥለን የመጣ ነው። እንግዲህ ሁለተኛው ዙር የሚሆነው ይሄንን ዳገት ወጥቶ ይሄኛው ፊኛ ባፈነዳ ይሆናል። እስኪ ማን እንደሚያሸንፍ እናያለን። ወደ ውድድሩ ሌትስ ጎ። ተወዳዳሪዎች ውድድሩን ለመጀመር ዝግጁ ናችሁ? ለመጀመር 1 2 3 አረ ምንድን ነው? አረ እንግዲህ እጅ ሰጣለች እንደምታዩት። እንግዲህ የውድድራችን አሸናፊ ብጻት፣ ሁለተኛ ዙር አሸናፊያችን እንግዲህ ታውቋል። ብጻት ምን ተሰማሽ? ደስታ። ሶስተኛውንም ዙር እንደማሸንፍ አልጠራጠርም። አረ ይቺ ልጅ ግን ኮንፊደንስ የሌለ ነውና በጣም እናመሰግናለን። የአራዳ ልጆች ስለምትከታተሉን ሰብስክራይብ ማድረግ እንዳይረሳ። ዝም ብላችሁማ አትዩ። የአራዳ ልጆች መነሽም እና በቃ ወደ ቀጣዩ ዙር እናልፋለን። ቀጣዩ ዙር ላይ ደግሞ የሚገኙት ወንዶች ናቸው። ወንዶችን ደግሞ እናያለን። ታጆቻችን የወንዶችን ዘርፍ አሁን ልናይ ነው። ቀጣይ የሚሆነው የወንዶች ዘርፍ ይሆናል። ፍክክሩ እንግዲህ እየጦፈ ነው። ለ10 ሺህ ብር የሚደረገው ውድድር በወንዶች ዘርፍ የሁለተኛው ዙር ሊጀመር ነው። ለመጀመር 1 2 3 የሁለተኛውን ዙር ያሸነፈው ማን እንደሆነ ለመለየት ይከብዳል። እንዲህ አረ ፉክክር እስኪ ድጋሚ መታየት አለበት። እስኪ ማየት አለብን ድጋሚ ማን እንዳሸነፈ እኮ እኔ ራሱ መለየት አቅቶኛል። ከምር ነው የምላችሁ። እኔ ነኝ አሸናፊው። እንግዲህ ቼክሜት አሸናፊው እንግዲህ እኔ ነኝ። አህመድ በጣም የሚገርም ፉክክር ነበረ። እንግዲህ በጣም እናመሰግናለን። ወደ ቀጣይ ዙር እንሄዳለን። ወደ ቀጣይ እችላለሁ አሸንፋለሁ ነበር እንዳልካችሁ ይጋብቻለሁ። እንግዲህ ተመልካቾቻችን እንዲህ እያልን ወደ መጨረሻው ዙር ደርሰናል። እንግዲህ የመጨረሻዎቹ ተወዳዳሪዎች በሰዓትና አህመድ ሆኗል። እንግዲህ ማን እንደሚያሸንፍ የመጨረሻውን ዙር ደግሞ እናያለን። 10 ሺህ ብሩ ማን እንደሚበላ የመጨረሻው ዙር የሚሆነው ደግሞ ውድድሩ ጌሙ የሚሆነው አንድ ፊኛ እዛ ጋር ይተከላል። ከዛ በኋላ ሁለቱ ተወዳዳሪዎች አይናቸው ይሸፈንና እዛ ድረስ እየሮጡ ሄዶ ቀድሞ ያፈነዳ ሰው የ10 ሺህ ብሩ አሸናፊ ይሆናል። ውድድሩን ለመጀመር እንግዲህ ተወዳዳሪዎቻችን ተዘጋጅተዋል። እስኪ እንደማይታያችሁ ተስፋ አደርጋለሁ። ተወዳዳሪዎቻችን እንግዲህ ልንጀምር ነው። እዚህ ጋር እንግዲህ የሚመሯቸው ልጆች አሉ። ልንጀምር ነው። ተወዳዳሪዎች ዝግጁ? 1 2 3 ጀምር። የውድድሩ አሸናፊ እንግዲህ በወንዶች የበላይነት ተጠናቋል። ሞክራለች። ምንም ማድረግ አይቻልም። ምን ተሰማሽ ግን? በጣም የተበሳጨሁት እስካሁን ድረስ ደርሼ እዚህ ደርሰሽ ነበር ግን እኮ አፈንድተሽው ነበር። ለትንሽ ሲጀመር እኔ ያሸነፍኩት። አይዞሽ ያጋጥማል። እዚህ መድረስሽ ሁላ ትልቅ ነገር ነው። እና ምን ተሰማህ አንተ? እንዴ ምንም ቢሆን ማይስተራዊ ነን። ይገባል። እንግዲህ 10 ሺህ ብር ተሸላሚ ሆኗል። እንግዲህ ተመልካቾቻችን ጭዊውን እንዳያችሁት ነው። ጌሙ እንግዲህ በጣም ደስ እንዳላችሁ እንደተዝናናችሁበት ተስፋ አደርጋለሁ። ሌሎች መወዳደር የምትፈልጉ ሰዎች ካላችሁ በውስጥ በኩል አናግሩን፣ ችግር የለውም። እየመጣችሁ ሁላችሁም ትወዳደራላችሁ። ደሃ ሚዲያን እየገባችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉት። እንግዲህ እሱ እንዳይዘነጋ። ተመልካቾቻችን እንግዲህ ፕሮግራሙ ይሄን ይመስል ነበረ። አንድ ላይ ደሃ ሚዲያ